ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት ነው ረመዳን ጾም? የኦርቶዶክሳውያን የፋሲካ ጾም እንዴት ይዟችኋል? እንዴት አድርጓችኋል? ሁለቱም አንድ ላይ ተደራርበው እንግዲህ ያው ስራም ጥግረራም ድካምም ሁሉም ነገር አንድ ላይ ሆኖ ተባብረን እየሰራ ነው ይላል፣ እየጾም ነው ይላልና እናንተ እንዴት ናችሁልኝ? አላችሁልኝ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው፣ ሁሉ መልካም ነው። እግዚአብሔር እንግዲህ በሰላም እንዳስጀመረን በሰላም እንዲያስፈጽመን ኃይልና ብርታት ጉልበት እንዲሆነን እንጸልይ፣ በጸሎታችን እንትጋ። ሙስሊሞችን በዱዓችሁ በርቱ ብለናል። እኛም እንግዲህ እግዚአብሔር በረዳንና በፈቀደልን አቅም እዚህ ጋር ደርሰናል። እግዚአብሔር ይመስገን። ሁለተኛ ሳምንት ተይዟል። በሙስሊም እህት ወንድሞቻችን ደግሞ አንድ ሳምንት ሞልቷቸዋል። ደስ ይላል በጣም። ሁሉም እየሄደ ነው። እግዚአብሔር ይመስገን። ሰላም ያደርግልን፣ ሀገራችንን ሰላም ያደርግልን እና ወደ ገደለው ስንገባ ዛሬ የሐረግ ድራማ ክፍል 61 ላይ ደርሰናል። ምናልባት ዛሬ ሊለቀቅ ይችላል ክፍል 61 እና እንደኔ ሀሳብ ናታን ነቅቶ ወይም አስታውሶ ያንን ነገር እንዳደረገውን ሰው እንደገደለ አምኖ ራሱን ይቀበላል። ኤፍራታስ ይህንን ነገር ምናልባት ይልክላታል ብዬ አስባለሁ በስልኳ ላይ። ይህንን ነገር ስታይ ናታንን ትጠላዋለች ወይንስ ምን ይፈጠራል ብለን እንግዲህ ያው በትዕግስት እንጠብቃለን። እኔ ግን ይህንን ነገር ኤፉ ካየች እና ናታን ይህን ነገር አድርጎታል ብላ ካሰበች አላቅም ምን እንደሚፈጠር በመሃላቸው። ያፌት የሚሰራው ተንኮል እየቆፈረ ያለው ጉድጓድ ራሱን አርቆ እንደ መቅበር ነው ብዬ ነው የማስበው። ይህ ነገር ያፌት ከተነቃበት በጣም መጥፎ ነገር ነው የሚሆነው። አላቅም እኔም በጉጉት ነው የምጠብቀውና ክፍል 61ን በሚገርም ሁኔታ ዴጃ እውነት በጣም ነው የሚያጓጓው። ሰስፔንስ አድርጎ ነው እና እነሱም ለዚህ ነው መሰለኝ ቶሎ እየለቀቁልን አይደለም። እንግዲህ ምንም ማድረግ አንችልም፣ እንጠብቃለን። በትዕግስት ጠብቁ። ሁላችሁም ሀሳብ አስተያየቶቻችሁን በኮሜንቶቻችን ላይ ደቅ አድርጉ። ላይክ ሼር እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱን። እኛ የእናንተው ወገኖች ነን። የመዳም ቅመም ይላል እና እስኪ ሰብስክራይብ አድርጉን፣ ላይክም አድርጉን፣ ሼርም አድርጉልን። የሚደርሳችሁ ሰዎች ይህ ቪዲዮ በሙሉ ማለት ነው ያው ለማበረታታት ያልነው ሀገራችን ገብተን የራሳችንን ነገር እስከምንሰራ ድረስ ባለን አጋጣሚ ይሄ ዩቲዩብ ከተከፈተ 2 ዓመት ሞልቶታል። ሰው በሳምንት በ15 ቀን 40 ሺህ 50 ሺህ ምናምን ይገባል። ምን አለ የደረሳችሁ ሰዎች በሙሉ ላይክ እና ሼር ብታደርጉልን፣ ሰብስክራይብ ብታደርጉን። ምንም የሚከፈልበት ነገር የለም፣ አይከፈልበትም። አድርጉን። እድሜ ለመዳም ዋይፋይ እያላችሁ ያው በነካ እጃችሁ ጠቅ አድርጉት። ላይክም አድርጉልን እና ዛሬ ማታ እንግዲህ ያው በጉጉት እንጠብቃለን። ሁሉንም ነገር አንድ ላይ የምናየው ይሆናል። እንደዚህ ጎትተው አሰቃይተው በቀን እኔ እንዴት ወንጀል እንደዚህ በቀን ሲፈጠር ሰው የለም ወይ ብዬ እስክል ድረስ ያደርሰኛል። ለማስተማር ብሎ ሰው የሆነ የሚደርስለት የሚያስጥለው ሰው እንዲህ ሲጎተት ምናምን ነገር እኔ በጣም እውነት አላቅም። እና ድራማም ቢሆን የሆነ ሰው መድረስ አለበት ብዬ አስብ ነበር። ናታንን የሚያስጥለው ሰው ሊኖር ይገባ ነበረ ብዬ ነው እኔ የማስበው። አልፎ ሁለተኛ ሌላ ወንጀል ላይ ናታን ገብቶ እስር ቤት መግባት አለበት ብዬ አላስብም። እንግዲህ ይሄ ነገር በኋላ ለፖሊሶች ከደረሰ ወይንስ ኤፍራታን ያፌት ያገባታል ወይስ ትፈርምለታለች ወይስ ምን ታደርገዋለች? እንግዲህ የምናየው ይሆናል። ተንኮለኞች በዝተዋል። በተንኮል ወደው አፍቅረውም ሳይሆን ያው በተንኮል ሰዎችን ወደ ራሳቸው ያስገባሉ። ብቻ ያፌት ደግሞ በጣም የከፋ ነው። አላቅም ህልሙን ሁን ያደርገዋል ብዬ አስባለሁ ወይንስ አላስብም አላቅም። ኤፍራታ መቼም ከሱ ጋር መሆን አትፈልግም፣ አትሆንም መቼም። ግን ያው ለናታን ብላ ምናልባት ራሷን አሳልፋ ትሰጣለች ብዬ ደግሞ የሆነ ውስጤ በአንድ በኩል ያመናል። አላቅም ምን ማለት እንዳለብኝ ራሱ ማለት ነው። እና እግዚአብሔር እንግዲህ ሁሉንም ሰላም አድርጎ ሁሉንም ፍቅር አድርጎ ሁለቱ አንድ ላይ እንዲሆኑ ምኞታችን ነው። ኤፍራታና ናታን ያማረ የደመቀ የሰመረ ህይወት እንዲኖራቸው
እኛ ምኞታችን ነው ሁለቱ አንድ ላይ ቢኖሩ የናፈቁትን ህይወት አብረው ቢኖሩ ደስ ይለናል። እና ጠላቶች በዝተውበታል እሱን የሚያሰቃዩ ያው ወዳጅ መስሎ ጠላት አሁን ስራ እናስገባለን ብለው ቀጥረው ከኋላ ወጉት። እንግዲህ እግዚአብሔር ይሁነው እላችኋለሁ ውድ ቤተሰቦቼ። እና እናንተም እንግዲህ የሚሰማችሁን ስሜታችሁን ሀሳብና አስተያየቱ ላይ ዱቅ ዱቅ አድርጉልን። እንጠብቃለን የእናንተኑ አስተያየት ማለት ነው። የሚቀጥለው ክፍልም ሲለቀቅ በአፋጣኝ ወደ እናንተ እንዲደርስ ላይክ እና ሰብስክራይብ እያደረጋችሁ ጠብቁን። እኛም የደረሰንን መረጃ በፍጥነት ወደ እናንተ ይዘን ከች በኮረኮንች እንላለን እላችኋለሁ ውድ ቤተሰቦቼ። በጣም ነው በጉጉት ነው የምጠብቀው። እንግዲህ ዛሬ ምናልባት ይለቀቃል ብለን እናስባለን። የዋዳንም አልቋል። በሚደብር ሁኔታ ነው ያለቀው። በዚህ መልኩ ያልቃል ብዬ አላሰብኩም ነበር። የዋዳም ቢያንስ ሁሉም ቤተሰብ አንድ ላይ ተስማምቶ እስር ቤት የገቡት እስር ቤት ገብተው የዋዳን አጎት ቢኖር ምናምን ብዬ ደግሞ ተመኘው። ይህን ነገር ሁሉ የሂሩትን ተንኮል ቢያቅ ቢረዳ የዋዳን ንጹህ እንደሆነች ምናምን ቢያቅ ደስ ይለኝ ነበር። መሞት በሌለበት ሰዓት ሞተ ብዬ ነው እና እኔ የማምነው። ብቻ ይሁን ሁሉም ነገር እኛ እንደፈለግነው ሳይሆን ደራሲዎቹ እንደደረሱትና ጸሐፊዎቹ እንደጻፉት ይሁን ብለን ትተናል። ሁሉንም ለነሱ ማለት ነው። ውድ ቤተሰቦቼ እናንተም እንግዲህ ባላችሁ አቅም እኛንም አበረታቱን። ላይክ እና ሼር ሰብስክራይብ እያደረጋችሁ ከጎናችን እንድትሆኑ በአክብሮት እንጠይቃለን እላችኋለሁ ውዶቼ፣ ማሮቼ፣ ፍቅሮቼ እያለች ሀቢባ እንኳን አለች ቲክቶክ ላይ የእናቶችን ቀን በማስመልከት ትላንትና እያከበረች ውላለች። እኛም አብረን አሳልፈናል።